ዛሬ ይዤላችሁ የመጣው መረጃ በየቀኑ በከንቱ የሚታወጡት የኢንተርኔት ፓኬጅ እና የአባከና ሰዓት ወደ ሁለተኛ ዶላር ማመንጫ ማሽን የሚቀየሩት አጭርና ቀጥተኛ መንገድ ነው። እስቲ ራሳችሁን ጠይቁ። ዛሬ ብቻ ስልካችሁን ስክሮል እያደረጋችሁ ስንት ሰዓት አጥፍታችኋል? 2 ሰዓት? 3 ሰዓት? ዋጋውስ ምን ነበር? ለስክሪን ብርሃን፣ ለአይን ድክመትና የኢንተርኔት ካርድ ማለት ካልሆነ በስተቀር ኪሳችሁ ውስጥ የገባ አንድም ሳንቲም የለም። ግን ዛሬ ይህ ጨዋታ ያበቃል። ልክ አሁን እኔ እንደሚያደርገው በስልካችሁ ቁጭ ብላችሁ ዘና እያላችሁ ጌም ብቻ በመጫወት የኪስ ቦርሳችሁን በዶላር መሙላት ስትችሉ ለምን ጊዜያችሁን በከንቱ ታባክናላችሁ? ጌም ተጫውቶ ዶላር ማግኘት ፈጽሞ አይቻልም የሚል የተሳሳተና የቆየ አመለካከት ዛሬ ሙሉ በሙሉ ሪሴት አድርጉ። በዚህ ቪዲዮ ውስጥ በስልካችን ጌም ብቻ እየተጫወተን እውነተኛ ዶላር የምታገኙበትንና የተሰራውን ገንዘብ ደግሞ በቀጥታ ወደ እጃችሁ የምታወጡበትን ሙሉና ትክክለኛ ምስጢር በደቂቃ ከፋፍዬ አሳያለሁ። አሁን ወደ ዋና ትምህርት ከመግባታችን በፊት ዛሬ የምናየው አጠቃላይ ድጋፍ መረጃ ማግኘት የሚችሉ ሶልቭኖቫ የቴሌግራም ቻናል ላይ ነው። ሊንኩን ፒን ባደረኩ ኮሜንት ላይ አለ። 90% የሚሆኑ ሰዎች እነዚህ አፕ ላይ በሚሰሩበት ጊዜ በሚፈጠሩ ትናንሽ ስህተቶች የተነሳ የሰሩ ገንዘብ ሙሉ በሙሉ ያጣሉ። ይህም ወሳኝ ካላወቃችሁ ጊዜያችሁን በከንቱ ነው የምታጠፉት። ስለዚህ አንድም ደቂቃ ሳታሳልፉ ቪዲዮውን እስከ መጨረሻ ሰከንድ ድረስ አብራችሁን ቆዩ። ዝግጁ ናችሁ? አሁን ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወደ ዋናው የገንዘብ መስሪያ ስልት እናልፋለን። እሺ፣ አሁን ብዙ ሰዎች አይምሮ ውስጥ የሚመጣ ዋና ጥያቄ ለመሆኑ እነዚህ አፖች ዝም ብለው እኛ ጌም ስለተጫወተን ለምን ዶላር ይከፍላሉ? የት አግኝተው ነው የሚለው ነው። ይህ መሰረታዊ ነገር ካልተረዳችሁ በኦንላይን አጭበርባሪዎች መያዛችሁ አይቀሬ ነው። ነገሩ ሙሉ በሙሉ ግልጽና ስራ ላይ የተመሰረተ ነው። ኩባንያዎች ለኛ የሚከፍሉ ከሁለት ዋና የንግድ ገቢ ምንጮች ናቸው። አንደኛው ማስታወቂያ ገቢ። እናንተ አፕ ውስጥ ገብታችሁ ጌም ስትጫወቱ በመሃል ማስታወቂያዎች ይመጣል። የማስታወቂያ ኩባንያዎች ለነዚህ አፖች በሺዎች የሚቆጠሩ ዶላር ይከፍላሉ። አፖቹ ደግሞ ተጫዋቾች በጌሙ ላይ ረጅም ሰዓት እንዲቆዩላቸው ከሚያገኙት የማስታወቂያ ገቢ ላይ የተወሰነ መቶኛ ለእናንተ ይሰጣሉ ማለት ነው። አንተም ትጠቀማለህ፣ እነሱም ይጠቀማሉ። ሁለተኛ አዳዲስ ጌሞችን ማስተዋወቅ ነው። በየቀኑ በጎግል ፕሌይ ስቶር እና በአፕ ስቶር ላይ በሺዎች የሚቆጠሩ አዳዲስ ጌሞች ይወጣሉ። የጌም አዘጋጆች ጌማቸው በፍጥነት ማርኬት እንዲያገኝና ብዙ ሰዎች ጋር እንዲደርስ ይፈልጋሉ። ስለዚህ ለነዚህ መድረኮች ትልቅ ባጀት በመመደብ ሰዎች የኛን ጌም አውርዶ እስከ ሌቨል 10 ከተጫወቱ ክፍያ ይከፍላሉ ይላል። ስለዚህ ይህ ሙሉ በሙሉ ህጋዊና የተረጋገጠ የዲጂታል ንግድ መስመር ነው። አንተ ጊዜህንና ትኩረትን ትሰጣለህ፣ እነሱ ደግሞ ከሚያገኙት ትርፍ ላይ ይከፍላሉ። አሁን ደግሞ በሺዎች ከሚቆጠሩ የውሸት አፖች ውስጥ ተመራጭ የሆኑትን እውነተኛ የሚከፍል 3 አፕሊኬሽኖችን ደረጃ በደረጃ አሳያለሁ። መጀመሪያ የምናየው አፕሊኬሽን ፍሪካሽ ይባላል። ይህ አፕ በአሁኑ ሰዓት በኦንላይን ዓለም ላይ ክፍያ በመክፈል ከአንደኞቹ አንደኛ ነው። አጠቃቀሙም አፑን አወርዳችሁ አካውንት ከከፈታችሁ በኋላ ኦፈር የሚለው ክፍል ውስጥ ትገባላችሁ። እዚህ ውስጥ የጌም ዝርዝሮች ይመጣሉ። ለምሳሌ ይህ ስትራቴጂ ጌም አወርዳችሁ በ7 ቀን ውስጥ ደረጃ 15 ድረሱ ይላል። የተባለውን ደረጃ ስትደርሱ ነጥብ በስርዓቱ ላይ ይገባል። 100 ኮይን ማለት ከ1 ዶላር ጋር እኩል ነው። ክፍያው በጣም ፈጣኝ ነው። እንዲሁም በስርዓቱ ላይ ያለው ዝቅተኛ ማውጫ መጠን 0.5 ዶላር ነው። ሁለተኛ አፕሊኬሽን ለአንድሮይድ ተጠቃሚዎች በጣም ታዋቂ የሆነ ሚስትፕላይ ነው። አጠቃቀሙ ሚስትፕላይ እንደ ጌም ማዕከል ሆኖ ያገለግላል። አፑን ከከፈታችሁ በኋላ በውስጡ ያሉት አዳዲስ ጌሞችን መርጣችሁ ትጫወታላችሁ። እዚህ አፕ ላይ ከባድ ደረጃ መድረስ እንኳን አልፎ አይጠበቅባችሁም። በጌም ውስጥ ባሳለፋችሁ ደቂቃ ውስጥ ዩኒት የሚባለው ነጥብ ይሰጣል። ረጅም ሰዓት በተጫወታችሁ ቁጥር የሚታገኙት ነጥብ ይጨምራል። በጣም ቀላልና ዘና ያላችሁ ያለ አንዳች ጭንቀት ነጥብ የሚሰበስቡበት አፕ ነው። ሶስተኛና ለብዙ ዓመታት በዘርፉ በታማኝነት የቆየው ስዋግ ባግ ነው። አጠቃቀሙም ስዋግ ባግ የጌም ክፍል አለው። እዚህ ውስጥ ያሉት አዳዲስ ጌሞችን በማውረድ የተሰጠውን ግቦችን ታጠናቅቃላችሁ። ግቦችን ስታጠናቅቁ ኤስቢ የሚባል ነጥብ ይገባል። 100 ኤስቢ ማለት ከ1 ዶላር ጋር እኩል ነው። ትልቅ የጌም አዘጋጆች ስለሚያስተዋውቅ አንዳንድ ጌሞች ከ20 እስከ 50 ዶላር የሚደርሱን ትላልቅ ክፍያ ያዘጋጃሉ። እሺ፣ ጌሞቹን ተጫውታችሁ ነጥብ ሰብስበን እንበል። አሁን ዋና ጥያቄ ይህን ገንዘብ በእጃችን እንዴት እናገኛለን የሚል ነው። እነዚህ አፕሊኬሽኖች ክፍያ የሚፈጽሙበት 3 ዋና ማውጫ መንገድ አለ። አንደኛው ፔፓል ነው። ይህ በጣም ታዋቂ መንገድ ነው። ያገኛችሁን ነጥብ በቀጥታ ወደ ፔፓል አካውንት ማውረድ ትችላላችሁ። ሁለተኛ ክሪፕቶ ካረንሲ ነው። በተለይም እንደ ፍሪካሽ ያሉ አፕሊኬሽኖች ቢትኮይን ወይም ደግሞ ዩኤስዲቲ ክፍያ ይፈጽማሉ። ይህ ለኛ በጣም አሪፍ ነው፣ ምክንያቱም የክሪፕቶ አድራሻችን በባይናንስ በመስጠት በቀጥታ መቀበልና በአሁኑ ወደ ብር መለወጥ ትችላላችሁ። ሶስተኛው ጊፍት ካርድ ነው። ገንዘባችን በቀጥታ ከማውጣት ይልቅ ጎግል ፕሌይ ስቶር፣ አማዞን ላይ ጊፍት ካርድ አድርጋችሁ መቀበል ትችላላችሁ። እነዚህን ካርዶች ለራሳችሁ መጠቀሚያ ማድረግ ወይም ደግሞ ኦንላይን ላይ መልሳችሁ በመሸጥ ወደ ገንዘብ መለወጥ ትችላላችሁ።
አሁን ደግሞ በጣም አስፈላጊ ክፍል ላይ ደርሰናል። እባካችሁ ይህን ክፍል በጥንቃቄ አዳምጡ፣ ምክንያቱም ብዙ ሰዎች እዚህ ጋር ተሸውዶ ጊዜያቸውንና ገንዘባቸውን ያጣሉ። የመጀመሪያው ከአጭበርባሪ አፕሊኬሽኖች መጠበቅ ነው። በሶሻል ሚዲያ ላይ ይህን ጌም ተጫወቱ፣ በ10 ደቂቃ ውስጥ $500 ታገኛላችሁ የሚል ማስታወቂያዎች ታያላችሁ። እነዚህ 100% አጭበርባሪዎች ናቸው። ሁለተኛ መጀመሪያ ክፍያ ክፈሉ የሚለውን ነው። የሰራችሁትን ገንዘብ ለማውጣት መጀመሪያ $5 ማስኬጃ ክፈሉ የሚለውን አፕሊኬሽን ካጋጠማችሁ በፍጹም እንዳትከፍሉ። እውነተኛ አፕሊኬሽን ገንዘባችሁን ለማውጣት አንድም ሳንቲም ፈጽሞ አይጠይቅም። ሶስተኛ VPN አትጠቀሙ። ብዙ ሰዎች ነጥብ ለማብዛት ብሎ VPN ይጠቀማሉ። አብዛኛው እውነተኛ አፕሊኬሽን VPN መጠቀም በጥብቅ ይከለክላል። VPN ከተጠቀማችሁ አካውንታችሁ ወዲያውኑ ይዘጋል፣ የሰራችሁትን ገንዘብ ሙሉ በሙሉ ይበላል። በአጠቃላይ በስልካችን ጌም እየተጫወቱ ትርፍ ጊዜያቸውን ወደ እውነተኛ ገቢ መለወጥ ሙሉ በሙሉ ይቻላል። ነገር ግን ስራውን በትክክለኛ አፕሊኬሽን እና በትክክለኛ መንገድ መስራት ይጠይቃል። እኔ ዛሬ ነገርኳችሁት የፍሪ ካሽ፣ የሚስፕላይ እና የስዋግ ባግ ህጋዊ መረጃ ሊንኮችን በሶልቭኖቫ ቴሌግራም ቻናል ላይ ይገኛል። እዚህ ላይ በመግባት መመዝገብ እና አሁኑኑ መሞከር ትችላላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ አትርሱ። ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉ። ገና የሶልቭኖቫ ቤተሰብ ካልሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ማንኛውም አይነት ጥያቄ ካላችሁ ከታች ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት በደስታ ይመልሳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ